እንዲሁም የዘር ልዩነት በሚመለከት ረገድ Rastafari is a prince of peace. አንዱ ዘር ከሌላው ዘር ይበልጣል ይሻላል የሚባለው እምነት ዋጋ እንዲያጣ ሆኖ ካልተወገደ በአንድ ሀገር ውስጥ አንደኛና ሁለተኛ ደረጃ ዜግነት ካልተሰረዘ አንድ ሰው በቆዳው ቀለም ብቻ የመብቱ መጓደል ካልቀረ ለሁሉም ሰው የዘር ልዩነት ሳይታሰብ እኩል የኢኮኖሚክና ተመሳሳይ ሰብአዊ መብት ካልተሰጠው እነዚህ ከዚህ በላይ የተዘረዘሩት ሁሉ እስከተፈጸመበት ቀን ድረስ ሁላችንም የምንደክምለትና የምንመኘው የዓለም በሕግና በደንብ መተዳደር ሊደረስበት የማይቻልና እንደዚሁም በዓለም ላይ ሰላም ጸንቶ እንዲኖር የምናደርገው ሙከራ ሁሉ ባዶ ምኞትና መና ሆኖ የሚቀር ግብ እንዳይሆን የሚያሰጋ መሆኑ አስተምሮናል። በደቡብ አፍሪካ፣ በአንጎላ፣ በሞዛምቢክ የሚገኙት ወንድሞቻችን ካሉበት የባርነት ቀንበር ነፃ እስኪወጡ ድረስ መላው አፍሪካውና እስያኖች በዓለም ሸንጎ በእኩልነት ደረጃ ድምጻቸው እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም ሙሉ ሰላም አላቸው ለማለት አስቸጋሪ ይሆናል። እኛ አፍሪካውያን ትግላችንን አናቋረጥም። በመጨረሻም መልካም መጥፎን ድል እንደሚነሳና እኛም እንደምናሸንፍ ጥርጥር የለውም። የዘር ልዩነትና ጭቆና የቅኝ አገዛዝ መሰረቱ ኢኮኖሚክ ነው። እንደዚህም አሰቃቂ ተግባሮች የሚወገዱት በኢኮኖሚክ መሳሪያ ነው። በአዲስ አበባው የአፍሪካ መሪዎች ጉባኤ የአፍሪካ አገሮች ዋና በቅኝ አገዛዝ ስር የሚገኙት አፍሪካውያን ካሉበት የባርነት ቀንበር ነፃ ለማውጣት በሚያደርጉት ትግል እንዲረዷቸው በማለት በገዢዎቻቸው ላይና ሙሉ የኢኮኖሚ ሳንክሲዮን እንዲደረግ ወስነው በስራ ላይ አውለውታል። ይህ አደራረግ እነዚህን እምቢተኛ መንግስታት ወደ ማሰብ መንገድ የሚመራቸው ስለሚመስለን ከማህበሩም ዓላማዎች ጋር የሚስማማ ስለሆነ መላው የተባበሩት መንግስታት አባሎች ተቀብለውት ስራ ላይ እንዲያውሉት አጥብቀን አደራ በማለት እንለምናለን። ሌላ ምርጫ ካለ የደቡብ አፍሪካና የፖርቱጋል መንግስታት ሀገሮቻቸውን በኢኮኖሚ ረገድ ለማድከም የሚፈልጉ አይመስለንም። እድል ስናገኝ ጊዜ ሳያልፍ የሚቻለንን ሁሉ እናደርግ። ደስ የማይል እርምጃ ከመውሰድ እንዳን። በዛሬው ጊዜ ታላላቅ መንግስታት እንኳ እድላቸውን የመወሰን ስልጣን በእነሱ እጅ ብቻ እንዳልሆነ ማስታወስ ይገባቸዋል። ሰላም እንዲኖር የሁላችንም ተባብሮ መስራት ይጠይቃል።